ግን this doesn't mean don't overdo it ማለት በቀን 30 ጊዜ ምናምን ደግሞ የፎሎወሮቻችሁን ፊድ ስለሚያጨናንቅ አንፎሎ ሊያደርጓችሁ ስለሚችል ኦቨርዱ ላለማድረግም መጠንቀቅ አለብን። ኦልሶ ምንድነው ፖስት ማድረግ ብቻ ሳይሆን እንዳለ ኢንጌጅ ማድረግ አለብን። ፖስታችን ላይ ኮሜንት ሲደረግ ሪስፖንድ ማድረግ አለብን። ሜሴጅ ዳይሬክት ሜሴጅ ወደ ፔጁ ሲገባ አድሚኖቹ ሪስፖንድ እንዲያደርጉ መደረግ አለበት። እንዲሁም አስተያየት ለመሰብሰብ መጠይቆችንና ጥያቄዎችን መልቀቅና ኢንተራክሽን በእነዚህ በኩል መሳብ ይቻላል። እንዲሁም ዩዘር ጀነሬትድ ኮንቴንት እንዲኖር ተጠቃሚዎች በራሳቸው ግምገማ እያደረጉ ወይም ደግሞ እናንተን ታግ እያደረጉ እንዲለቁት ማድረግ ኦልሶ የእናንተን አድሚኒስትሬቲቭ ስታፍ አለ አይደል ራሳቸው ቪዲዮዎች እየቀረጹና የራሳቸውን ኮንቴንት እየፈጠሩ አድሚኒስትሬቲቭ ስታፍ ሊሆን ይችላል፣ ኖርማል ሰራተኞች ሊሆን ይችላል፣ የኤጁኬሽን ተቋም ከሆናችሁ ተማሪዎቻችሁ ሊሆን ይችላል። እነሱም ኮንቴንት ጀነሬት እንዲያደርጉ ፖስት እንዲያደርጉ ማበረታታት ማለት ነው። and then finally ምንድነው ሞኒተር ማድረግ ሶ ፔጁ ሬጉላርሊ ፌስቡክ ኢንሳይትስ የምትል ታባለች አት ዘ ሌፍት ከላይ ያየናቸው ስላይዶች ውስጥ ኢዚሊ ማየት ይቻላል። ከዛ ስላይድ ላይ በመግባት ቁልፍ የሆኑ ሜትሪኮችን መለካት እንችላለን ማለት ነው። ሶ ሪቻችን ምን አይነት ነው፣ ኢንጌጅመንታችን ምን አይነት ነው፣ ስንት ሰው ነው ከፖስታችን ጋር ኢንተራክት እያደረገ ያለው፣ ምን እስከምን ያህል ደረጃ ነው ኢንተራክት እያደረገ ያለው፣ ስንት ሰው ላይክ ብቻ ያደረገው ነው፣ ኮሜንት ሃው ማች ያደረገው ነው፣ ኦልሶ ምን አይነት ኮንቴንት ነው፣ ምን አይነት ፖስት ነው የተሻለ ኢንጌጅመንት የሚታይበት፣ ምን አይነቱ ነው ሎር ኢንጌጅመንት የሚያሳየው የሚለውን ድለይ እንደየረዳናል ፌስቡክ ኢንሳይትስ። እንዲሁም ደግሞ የኦዲየንሳችን ከኛ ፖስት ጋር ወይንም ከናንተ ፖስት ጋር ኢንተራክት የሚያደርጉት ሰዎች ምን አይነት ናቸው፣ የእድሜ ክልላቸው ምን አይነት ነው፣ ጾታቸው ምን አይነት ነው፣ አብዛኞቹ የት አካባቢ ነው የሚገኙት የሚሉን ሜትሪኮች በሙሉ ፌስቡክ ኢንሳይት ላይ አይተን ከዘመቻችንን ኦንላይን ዘመቻችንን ወይም ደግሞ ፖስቲንግ ስትራቴጂያችንን አድጀስት ማድረግ እንችላለን ማለት ነው። አሁን ጀስት ፎር ኤግዛምፕልስ ሌትስ ሉክ አት አንዳንድ የተወሰኑ ጥሩ ሴትአፕ አላቸው ያልናቸውን ፌስቡክ ፔጆች እንመልከተው። የመጀመሪያው የሚሆነው ምንድነው ኦስትራሊያን ኢንስቲትዩት ኦፍ ስፖርት። ኦኬ ሶ እንደምታዩት ፕሮፋይል ፒክቸራቸው ኢትስ ዘ ካምፓኒስ ሎጎ ነው እና ከቨር ፔጃቸው ላይ ያደረጉት ደግሞ ምንድነው ሲምፕሊ አይ ቲንክ ይሄ የመንግስት ተቋም ነው። ሶ ለሜን አላማው ፔጅ ምንድነው ኢንጌጅመንት መሳብ ነው፣ አስተያየት መሳብ ነው። ሶ ከቨር ፔጃቸው ላይ ምን ለማድረግ ነው የወሰኑት there is the ዌብሳይታቸው አለ፣ ብራንድድ ሃሽታግ ያልነው አለ ብራንዳቸውን ኤአይኤስን የሚይዝ የራሳቸው ሃሽታግ አለ። እንዲሁም እንደ አጠቃላይ ያሉበትን የማህበራዊ ሚዲያ መድረኮች እንዳለ ዘርዝረው አስቀምጧል። ሶ ደርሜን አላማ እንዴት ነው እነዚህ ኢንጌጅመንት መሳብ ነው፣ አስተያየትና ንግግርና ነገር ዳይሬክትሊ እና ፎሎዊንግ መሳብ ነው አላማቸው ማለት። ሶ this is what they looks like። ትንሽ ስክሮል ዳውን ስናደርግ ምን ነው ኢንትሮዳክሽናቸው አለ፣ ሪስፔክት፣ ኢንቴግሪቲ፣ ቲምወርክ፣ ኤክሰለንስ ሃሽታግ ኤአይኤስ። ሶ there is just simple ቀለል ያሉ አላማቸውንና ራያቸውን በአራት ቃላት እና በፉል ስቶፕ እንዳንዳንድ ነገር ገልጸው ባጭሩ ገልጸው ሃሽታጋቸውን ጨምሮ አስቀምጠዋል ማለት ነው። የፔጃቸውን ስፖርት አድርገው ብራንድ አድርገው ሙሉ እንደምታዩት እዚህ ላይ ዝርዝር ያለው ምንድነው ሊንኮች ነው ወደ ተለያዩ ሌሎች ወደ ድር ጣቢያቸው ጀምሮ ሌሎች የማህበራዊ ሚዲያ መድረኮቻቸው የሚያመሩ ሊንኮች ነው ያሉት። ሶ እንዳለው እነዚህ ሰዎች ይሄ አካውንትን የተረዳውት ምንድነው they are trying to ፎሎዊንግ ለመጨመር ይሞክራሉ። on all of their platforms engagement ነው የሚፈልጉት ማለት ነው። ሶ about ሴክሽናቸውን ደግሞ ክሊክ ስታደርጉ you can see fully የተሟላ ነው። ካታጎሪያቸው አለ፣ there is አድራሻቸው ተቀምጧል with the map location ጨምሮ። ትንሽ ስክሮል ዳውን ስናደርግም there is ስልክ ቁጥር አለ፣ ኢሜል አድሬስ አለ፣ .gov ነው as ኦፊሻል ገቨርንመንት ኢንስቲትዩሽን እንደመሆኑ there is a website። በድጋሚ ሁሉም ሊንኮችም የእያንዳንዳቸው ማህበራዊ ሚዲያ ገጾቻቸው ሊንኮች እዚህ ላይ ይገኛሉ። ሶ this and a good የተሟላ ፌስቡክ ፔጅ an example ይሄ ነው። ሌላኛው ደግሞ የስፖርት ኢንግላንድ ፔጅ እንመልከት። ሶ ስፖርት ኢንግላንድ እዚህ ጋር ለሎጎዋቸው ፕሮፋይል ፒክቸራቸው ላይ ሎጎዋቸውን አስቀምጧል። and for the wider cover photo you can see like some አንዳንድ ሴት ልጆች ስፖርት ምናምን ነገር ራግቢ እየተጫወቱ የሚያሳይ ፎቶ አለ። ሶ ኤሴንሻሊ ብራንዳቸው ምን አይነት ነው የሚለውን የሚገልጽ ደስ በናይስ ፎቶ አድርገው አስቀምጧል ከሎጎዋቸው ጋር ማለት ነው። in their intro section ወረድ ስንል ባዮዋቸው ላይ ማለት ነው ኤሴንሻሊ የአልሰሚስ አላማቸውን ያስቀመጡት with our insights expertise campaigns to fund and ensure so essentially inclusive የሆነ የስፖርት ኢንቫይሮንመንት ለመገንባት እንደሆነ ነው አላማቸው ያስቀመጡት። ፔጃቸውን አድራሻቸው just like
ፕሪቪየስ እንዳየን ኤግዛምፕላቸው የሚለየው ምንድነው እዚህ ስፖርቲንግ ላንድ ላይ የሚቀመጠው ብቸኛው ሊንክ ምንድነው የዌብሳይታቸው ሊንክ ብቻ ነው ያስቀመጡት እዚህ ላይ so they could have ሌሎች አካውንቶች I am not sure I don't know ግን ዋና አላማቸው ያደረጉት ያያያዙት ሊንክ እዚህ ላይ ዌብሳይታቸውን ብቻ ነው and then you see featured አለ ፊት ለፊት there is ቪዲዮዎች አሉ ያስቀመጧቸው ፊት ለፊት እና ሬጉላር ፖስቲንግ አወርስም አላቸው ፊዳቸውን ስክሮል አድርጋችሁ ራሳችሁ ገብታችሁ ማየት ትችላላችሁ እነዚህን እያንዳንዳቸው ወይም ሌሎች ተጨማሪ ምሳሌዎች አሉ as you can see about ሴክሽናቸው ውስጥ ያሉ ታቦች more extensive ነው እዚህ ላይ so there is privacy እና legal info አለ page transparency አለ page transparency የሚላት ምንድነው this ማብራትና ማጥፋት የምትችሏት ነገር ነች ከፔጃችሁ so essentially ስሙ ተቀይሯል ወይ ፔጁ መቼ ተቀይሯል ምናምን መቼ ተፈጠረ የፌስቡክ ፔጁ የሚለውን ለፎሎወሮቻችሁና ለሌሎች ተጠቃሚዎች የምታሳይ መረጃ ሰጪ ፔጅ ነች እቺ ሌብል ማድረግ so it is true ታማኝነት ስለሚገነባ ማለት so እነዚህ ላይ about ሴክሽናቸው ላይ እነሱ more ዝርዝር መረጃዎች እስከ ዲቴልስ ድረስ አስቀምጠዋል ማለት ነው እንዳያችሁ እዚህ ላይ ሊንካቸውና ተጨማሪ ምንድነው ደግሞ ኦፕኒንግ አወርስ የክፍት ስራ ሰዓታትን አስቀምጠዋል ማለት ነው so in any case Facebook page optimize የማድረግ ሂደቱ it's an ongoing process ቀስ እያልን እየተረዳንና አናሊሲስ እያየን የፖስቶቻችን ፐርፎርማንስ እያየን የምንበት ነው also consistently ፖስት እያየን መከናና ሜታ ብሉፕሪንት ብለን ጉግል በማድረግም ደግሞ በተጨማሪ ሜታ ራሱ ስለ ፌስቡክ እንዴት ማሳደግ እንችላለን የሚለውን የሚያዘጋጃቸው ነፃ ቪዲዮዎች አሉ እነሱን መመልከት እንችላለን ማለት